ወንዶች ከሴቶች ጋር ባላቸው የጾታ ወይም የፍቅር ግንኙነት መፈጸም የሌለባቸው 8 ስህተቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ ማለት ነው። ቪዲዮውን በላይክ ጀምሩት እስከ መጨረሻው ድረስ አብራችሁኝ ቆዩ። አንደኛ፣ ወንድ ልጅ ለራሱ መግዛት ያለበት። ለሴት ልጅ ሙሉ በሙሉ አትገዛ። ይህንን የሚያደርግ ወንድ ኃይሉን እየሰጠ ሴቷን ሙሉ በሙሉ ማስደሰት አይችልም። ሰውነቷን አታምልክ። የራሷን ገንዘብ እንድታገኝ አድርጋት እንጂ የገንዘብ ጥገኛ እንድትሆን አታድርጋት። ሁለተኛ፣ ከሌላ ወንድ ሚስት ጋር በፍጹም አትተኛ። ከሌላ ሰው ሚስት ጋር መተኛት ጀግንነት አይደለም፣ ሞኝነት ነው። ይህ ድርጊትህ ለጊዜው ደስታ ብለህ የራስህን የሞት ማዘዣ ደብዳቤ እንደመፈለግ ነው። ሰላምህን፣ ደህንነትህን፣ ስምህን እና ምናልባትም ህይወትን ልታጣበት ትችላለህ። በራስህ ላይ ስልጣን ይኑርህ እንጂ ለአንተ ያልተፈቀደ ሴት በማስጨነቅ የኔ ካልሆንሽ እያልክ ስሟን አታሳጣ። ስፍር ቁጥር የሌላቸው ሴቶች አሉ። የተከለከልከውን ፍሬ በመፈለግ ህይወትህን አታበላሽ። ተግሳጽ ይኑርህ። ሶስተኛ፣ ፍቅር መግዛትን አይፈልግም። ለሴት ልጅ በልቡ ሙሉነት ሀሳብ ማቅረብ ተስፋ መቁረጥ አይደለም። እውነተኛ ወንድ አይለምንም፣ ያውቃል፣ አጋርነትን ይሰጣል። አራተኛ፣ ሴትን በፍጹም አታሳድድ። ገባች ወጣች እያልክ አትከታተል። አብዝተህ ባሳደድክ ወይም በተከታተልክ ቁጥር ለአንተ የምትሰጠው ዋጋ ይቀንሳል። አምስተኛ፣ አንዲት ሴት ልታጠፋ እንደምትችል ገምት። ትክክለኛ ያልሆነች ሴት ጠንካራውን ወንድ ልታጠፋ ትችላለች። የተሳሳተ ስህተት ማንነትህን፣ ትኩረትህን እና የወደፊት ህይወትህን ሊያሳጣህ ይችላል። ስሜታዊ ማታለልን አቅልለህ አትመልከት፣ ከማንኛውም ጥይት የበለጠ አደገኛ ነውና። ንጹህ ሁን። ስድስተኛ፣ በኪስህ ቦርሳ ፈጽሞ አትመራ። እውነተኛ ሴቶች የሚያስቡት ለዓለም እንጂ ለኪስ አይደለም። ገንዘብን በፍቅር ለመግዛት አትጠቀምበት። ሰባተኛ፣ ፍቅር አገኛለሁ ብለህ ትኩረትን ለመሳብ አትሞክር። ቀልዶችህንም ሰምታ ወይም ጽሑፎችን፣ ቴክስትህን አንብባ ስለሳቀችልህ ብቻ እሷ ትፈልገኛለች ማለት አይደለም። ሴቶች ትኩረት እንደ ማጥመጃ እንዴት እንደሚጠቀሙት ያውቃሉ። ስምንተኛ፣ ሴቶችን ከዓላማህ በላይ አታድርጋቸው። ሴቶች ከተልዕኳቸው በላይ ቅድሚያ የምትሰጥ ከሆነ ሁለቱም ታጣለህ። ዓላማህ የጀርባ አጥንትህ ነው፣ ታጠዋለህ። ራስህን ገንባ፣ ራስህን ግዛ እና ሴቶች በተፈጥሮ ኃይልህን ጋር ሲጣጣሙ ተመልከት። ደካማ ወንዶች ደስታን ያሳድዳሉ፣ ጠንካራ ወንዶች ደግሞ ዓላማቸውን ያሳድዳሉ። ሴት ልጅ ዘውድህ ነች። ዘውድህን ለጊዜ ምቾት ስትል አትቀይር። ሴቶች ራሳቸውን የሚያከብሩ ወንዶችን ያከብራሉ። ራስህን አክብር፣ ተከበር እንጂ አክብሩኝ አትበል ይላል ማለት ነው ውዶችዬ። በዚህ መልኩ አብቅቷል ማለት ነው። እና ይህ ለወንድሞቻችን ነው። ሰምታችሁ ከምትጠቀሙበት እያደርጋችሁ እስከ መጨረሻው ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። ላይክ እንዳትረሱ። አዲስ የሆናችሁ ደግሞ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ። ሰብስክራይብ እንዳትረሱ ውዶችዬ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁኝ።